እንዲህ አይነቶቹን ሰዎች ከህይወታችሁ በጣም ራቅ አድርጋችሁ ወደ 40 ክንድ አለ እንደዚህ አይነት ሰው አለና አሁን ለ10 ደቂቃ አብረኸው መቆየት ማትችላቸው አይነት ሰዎች አሉ። አስረኛው መሰረታዊ ካደረጉት ድርጊት በላይ እንዳልገባህ ማሰባቸው በጣም የሚጎዳውና እኛ ሲሳካልን እነሱ ፌል ያደረጉ እስኪመስላቸው የሚሰማቸው ሰዎች በጣም አደገኞች ናቸው። እያንዳንዱ ጉዳይ ላይ ጨለማው ብቻ የሚታያቸው ልክ ነው። ሰላም የፌማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ በአንድ እጅግ በጣም ጠቃሚ በሆነ ሐሳብ ተከስተናል። እንግዲህ ዛሬም ተመልሰናል። ፌማ ፋሚሊ በየጊዜው አዳዲስ ቆንጆ ሊጠቅማችሁ የሚችሉ አሪፍ ርዕሶችን እየያዘን እየመጣ ነው። እንግዲህ ዛሬም ደግሞ በአንድ ርዕስ ላይ ተመልሰን መጥተናል። እኔ ወንድማችሁ አቡ ነኝ። እኔ ወንድማችሁ ብስራት ነኝ። ዛሬ የምንወያይበት ጠቃሚ የተባለው ሐሳብ ምንድነው? 10 መራቅ ያለብን ሰዎች። እነዚህን ሰዎች በህይወታችን ውስጥ ማንርቃቸው ከሆነ በጣም የተቃወሰ ጤናማ ያልሆነ ያልተረጋጋ ህይወት ልንመራ እንገደዳለን። እነዚህ 10 አይነት ባህሪያት ምን ናቸው ቢሉን ማለት እነዚህን አሁን የምናነሳቸው ነጥቦች ምናምን በተለያየ አጋጣሚ በዙሪያችን ያሉ ሰዎች ምናምን ሊሆኑ ይችላሉ ወይ ሊገጥሙን ይችላሉ እና እንደዚህ አይነት ባህሪያት ካለባቸው በጣም መቀራረቡን ምናምን ያው ተወት አድርገን ምናምን ራቅ ባለ አይነት በተለያየ አጋጣሚ የግድ ፍሬንድሺፑ መጠበቅ አስፈላጊ ሊሆን ይችላል። ራቅ ብለን አልፎ ምናምን ከስንት አንዴ ወይ ደግሞ ጭራሽ ከህይወታችን ማስወጣት ያሉብን አይነት ሰዎች ናቸው ማለት ነው። እንግዲህ ከነዚህ ውስጥ የመጀመሪያው ምንድነው? የመጀመሪያው ሰዎች ባህሪ ቅሬታ አቅራቢዎች። ሁሉ ጊዜ ቅሬታ አቅራቢዎች። እናንተ የምታነሷቸው ሐሳቦች ላይ ሁሉ ቅሬታ ካላቀረቡ የሚያውቁ ማይመስላቸው ወይም ጎበዝ ማይመስላቸው ነገሮች ላይ የተሳተፉ ማይመስላቸው ሰዎች አሉ። በቃ ሁሉም ሐሳብ ላይ የሆነ እጻጽ መፈለግ የሆነ እንትን የሚመስላቸው ሰዎች አሉ። የሆነ ዕውቀት የሚመስላቸው ሰዎች አሉና እናንተ ምንም አይነት የመፍትሄ ሐሳብ ብታመጡ እዛ የመፍትሄ ሐሳቦች ውስጥ ሁሌ እጻጽ ቅሬታ አላቸው። ኔጌቲቭ የሆኑ አስተያየቶች አላቸው እና እንደዚህ አይነት ሰዎች ህይወታችሁን በጣም ነው የሚረብሹት። በጣም በእያንዳንዱ ነገር ላይ በቃ የሆነ ሁሌ የሆነ ኮምፕሌን እንደዚህ የሆነ ስለገጠማቸውም ነገር ምናምን ሊሆን ይችላል። እናንተ ስለሚገጥማችሁ ጉዳይ ብቻ ሳይሆን ስለሚገጥማቸውም እያንዳንዱ ነገር ሁሌ ኮምፕሌን የሚያደርጉ ከሆነ ሁሌ መጥፎ ነገር ብቻ እንትን የሚሉ ከሆነ this is not right። ይሄ ከእንደዚህ አይነት ሰው ልንርቅ ይገባል። ምክንያቱም ቅድም ብስሬም እንዳለው የአእምሮ ሰላማችንንም ሊበጠብጥ የሚችል ሊረብሽ የሚችል ነገር ነው። ሁሉ ጊዜ እነሱም ኮምፕሌን እየሰማን አእምሯችን ራሱ ሰላም ሊሆን አይችልም። የሚያማርሩ ሰዎች በጣም ሁሌም የሚያማርሩት ሰው የለም። በቃ እያንዳንዱ ነገር ማማረር ነው። ፋሚሊ ላይ ያማራሉ፣ ኑሮ ላይ ያማራሉ፣ ስራ ላይ ያማራሉ፣ ትዳራቸው ላይ ያማራሉ፣ ሁሉም ነገር ላይ ያማራሉ እና ከነዚህ ሰዎች ጋር የምትውሉት ቀን ራሱ ጤናማ አይደለም። ዞር ሲሉ እናንተም ላይ ያማራሉ ማለት ነው እና በጣም ጤናማ ያልሆኑ ሰዎች መራቅ ያለባቸው ናቸው። በጣም ለራሳቸው ሁሉ አማራሪ የሆኑ ሰዎች ኮምፕሌን አቅራቢ አማራሪ ሰዎች ምናምን this not right። ጤናቸውን እግዚአብሔር አምላክ ይመልስ። የእናንተም ጤና ግን አስፈላጊ ስለሆነ ከእንደዚህ አይነት ሰዎች መራቅ አለብን ማለት ነው። ሁለተኛው ምንድነው? ሁለተኛው ባህሪ ኔጌቲቭ ሐሳቦችን ብቻ የሚያቀርቡ ሁሌ ኔጌቲቭ አመለካከት ያላቸው ሰዎች በቃ ሁሉም ነገር ላይ እያንዳንዱ ጉዳይ ላይ ጨለማው ብቻ የሚታያቸው ልክ ነው። ምንም ፖዚቲቭ ብርሃኑ ማይታያቸው ሁሌ በዚህ ይሄ በሽታ እንደው ብዙ ሰዎች ላይ አለ። በርግጥ ሁላችንም ላይ ያሉ ነገሮች ናቸው። ግን ደግሞ ኦቨር ደግሞ ሆኖ አለ እንደዚህ አይነት ሰው አለና አሁን እንደዚህ አይነት ሰው በጣም በቃ ምንም ነገር እንዳታቅዱ፣ ምንም ነገር ተስፋ እንዳታረጉ፣ ምንም እንዳትበረቱ፣ እንዳትጓዙ ነው የሚያደርጓቸው። ምክንያቱም የምታማክሯቸው ነገሮች ሁሉ ለነሱ ኔጌቲቭ ነው የሚታያቸው። ሁሌም ኔጌቲቭ ኢነርጂ ነው ለእናንተ እየመጡ ምናምን የሚያሳዩአችሁ የሚሰጣችሁ ሁሌም ኔጋቲቭ ኢነርጂ ነው። እናንተን አይተውም የሆነ እናንተ ለምሳሌ ጥሩ ለብሳችሁ ምናምን አምሮብኛል ብላችሁ እንዴት ነኝ ዛሬ ስትሉት ኔጌቲቭ ነገር የሆነ እያንዳንዱ ነገርህን አንተ ጥሩ ነው ብለህ ለራስ ወደው ደስተኛ የሆንክበትን ነገር ሁላ ሳይቀር የሆነ ኔጌቲቭ ነገሩን ፈልጎ ኔጌቲቭ ነገር ምናምን የሚናገሩ ሰዎች ብታቀርብላቸው የሆነ ሐሳብ ኔጌቲቭ ሊጀምር ነው ስትላቸው አይሳካም ነው የሚሉ ይሳካል አይሉ
ፍርሃታቸውን ያጋቡብሃል። የራሳቸውን ጭንቀት ትራውማ አንተ ላይ ይጭኑብህና ቀስ እያልክ አንተ እኔ ለ10 ደቂቃ እውነት እኔ ማለት ገጥሞኝ የሚገጥመኝ ሁላ አይመስለኝም ነበር። ለ10 ደቂቃ አብረኸው መቆየት ማትችላቸው አይነት ሰዎች አሉ። በጣም ኔጌቲቭ የሚያወሩት ሁሉ ጭንቀት ነው። እያንዳንዱ አመለካከት ላይ የሆነ ፖዚቲቭ የሆነ እይታ የላቸውም። ሐሳብ ተሰጣቸውንም ያንተን ፖዚቲቭ ሐሳብም ያጣሙታል። ፖዚቲቭሊ ማየት አይችሉም። አረ በጣም እንደዚህ አይነት ሰዎች አሉና ከእንደዚህ አይነት ሰዎች በቃ ምንም እንትን ይሄ ሚድንም አይደለም ያንዳንዶቹ መራቅ ነው በቃ ያለባቸው። ሁለተኛው ነጥብ ኔጌቲቭ አመለካከት ካላቸው ሰዎች መራቅ አለባችሁ። ለራሳችሁ የአእምሮ ሰላም ለራሳችሁ እንትን ስትሉ መራቅ አለባችሁ። ሶስተኛ ላይ ደግሞ የምናነሳው ስንፍና ነው። ሰነፍ ሰዎች ማለት በነገራችን ላይ ስራ የሌላቸው ሰዎች ማለት አይደለም። በተለያየ አጋጣሚ ስራ ላይ ኖረን እንችላለን። ስንፍና ግን እንደዛ አይነት አይደለም። ጭራሽ ስራ የመስራት ሞራልም ሐሳብም የሌለው በእያንዳንዱ ነገር ላይ በጣም ስንፍና ያለበት አይነት ሰው አለ አይደለ? የሆነ ምንም ተስፋ የሆነ የማያቅድ የማያልም የሆነ ነገር ለማድረግ የማይሞክር ቢያንስ ሙከራ ምናምን የሚባል ነገር እኮ አለ። በቃ የሆነ ነገር ሁሉ ጊዜ አዳዲስ ሐሳብ ማሰብ መሞከር ምናምን የሚባል ነገር ምንም የማይመስለው በቃ እያንዳንዱ ነገር ምንም የማይመስለው እንዲሁ ዝም ብሎ ቁጭ ያለ ምናምን አይነት ተነፍሷል። ግብ የሌለው ምንም በቃ እና ግብ የሌላቸው ሰዎች አሉ። ጊዜያቸውን ዝም ብለው በከንቱ የሚያጠፉ ሰዎች እና ስንፍና ደግሞ በጣም ተላላፊ ከሚባሉ ተላላፊ በሽታ በጣም ፈጣኑ ነው። ይሄ ደግሞ በቃ አይታየም ሲተላለፍ ምንም መከላከያም የለውም። መከላከያው መራቅ ነው ተብሏል እና ስንፍና በጣም የሚተላለፍ ነገር ስለሆነ እኛንም የነሱ የስንፍናቸው በሽታ ተጠቂ ያደርጉንና እኛም እንደዛው ሰነፍ እንሆናለን። ጊዜያችንን በአግባቡ እንዳንጠቀም ግብ እንዳይኖረን የሚያደርግ በጣም አደገኛ ባህሪ ያላቸው ሰዎች ናቸው እነዚህ ስንፍና የሚባለው። ከነዚህም ሰዎች መራቅ አለብን ማለት ነው። ኤግዛክትሊ። አራተኛ ላይ ደግሞ የምናነሳው የተጠቂነት ሜንታሊቲ ያላቸው ሰዎች፣ የተጠቂነት አስተሳሰብ ያላቸው ሰዎች። ይህ ማለት ሁሉም ሰው በህይወት ውስጥ በጣም ብዙ የገጠመው መጥፎ ነገር አለ። ያም ሰው መጥፎ ነገር ገጥሞት ምናምን ሊሆን ይችላል። በጣም የሚከብድ በጣም የሚያሳዝን ነገር የምርም አሰልፎ ሊሆን ይችላል። እንረዳለን ያንን ነገር ማለት ነው። በዛ ነገር ምክንያት ግን ሁሌ እያንዳንዱ የሆነ ነገር በተፈጠረ ቁጥር ራሱን በቃ እንደተጠቃ አድርጎ በእያንዳንዱ ጉዳይ ላይ ማለት ነው። የሆነ አይነት እንትን ስትሉትም እኔ እንዲህ ስለሆንኩኝ ነው እንዲህ እያረከኝ ነው እኔ እንደዚህ ስለሆንኩ እንዲህ አስበህ ነው አይደል ምናምን እያለ ሁልጊዜ ኔጋቲቭ የሆነ የተጠቂነት ሜንታሊቲ። እናንተ ምንም ክፉ ሳታስቡ ያደረጋችሁትንም ነገር እኔ እንዲህ ስለሆንኩኝ ነው አይደል እንዲያደረክብኝ ብሎ በመጥፎ መንገድ ምናምን መረዳት ማለት ነው። እና እንደዚህ አይነት የተጠቂነት አስተሳሰብ ያለው ሰው በጣም ለእናንተ አእምሮ ሰላም በጣም የማይሆን ሰው ነው። ምክንያቱም በቃ እናንተ ምንም አንዳንድ ጊዜ ወይ ለሱ አሰባችሁ ሊሆን ይችላል፣ ወይ ጭራሽ ሳታ የሆነ በቃ የራሳችሁን ላይፍ እየኖራችሁ ሊሆን ይችላል። ያ ሰው ግን እኔ እንዲህ ስላረኩኝ እንዲህ መስሎ እንደዚህ አስበህ ነው አይደል ምናምን ብሎ የሆነ እኛ ሆን ብለን እሱን ለማጥቃት የሆነ ነገር ያደረግን አድርጎ የሚያስብ ሰው አለ። እና እንዲህ አይነት ሜንታሊቲ ያለው ሰው ሜንታሊቲው ካልተቀየረ በቀር የእኛን የአእምሮ ሰላምም ያቃውሳል። ቀስ በቀስ የእኛም የአእምሮ ሰላም በጣም ነው የሚረብሸው፣ ሰላማችንን የምናጣውና ከእንደዚህ አይነት ሰውም መራቅ አለብን። ቪክቲም ሜንታሊቲ ያላቸው ሰዎች እንትን አይወስዱም። ይሄ ኃላፊነት በህይወታቸው ውስጥ ኃላፊነት ራሳቸው አይወስዱም። ሁሌ እነሱ ተጠቂ ናቸው። በቃ ያልበደላቸው ሰው የለም። እነሱ በድለው አያውቁም። ሁሉም ሰው እነሱን በድሏቸዋል፣ እነሱ በድለው አያውቁም። እና ህይወታቸው ውስጥ ብዙ ሰዎች ናቸው ኃላፊነቱን የሚወስዱት። እና እንደዚህ አይነት ሰዎች በጣም ቀናችሁን ሁላ በጭንቀት እንድታሳልፉ ያደርጓቸዋል። የሆነ ሰዓት ላይ ጭራሽ እናንተንም ተጠያቂ ሊያደርጉ ይችላሉ። በነገራችን ምንም ይቅጠማቸው አንተ ነህ ጥፋተኛ። የህይወታቸው መሰረታዊ ነገሮች ላይ ሁላ አንተ ነህ እንደዚህ ያደረገው በአንተ ምክንያት ነው ብለው እናንተንም ተጠያቂ አድርገው ሊያስቀምጧችሁ ይችላሉ። እንደዚህ አይነት ሰዎች ጤናማ አይደሉም። እንደዚህ አይነት ሰዎች እና ከእንደነዚህ አይነት ሰዎች መራቅ በጣም አስፈላጊ ነው። ለአእምሮ ሰላማችን በጣም አስፈላጊ። በአምስተኝነት የምንጠቅሰው ውሸታም ሰዎች ናቸው። እኔ ውሸት ደረጃ አለው በነገራችን ላይ ማለት ሰው በተለያየ ጉዳይ ተጨንቆ ምናምን ሊዋሽ ይችላል። የሆነ ነገር ስህተት ሰርቶ ሊዋሽ ይችላል። ከባድ ስህተት ነው። ግን አንዳንድ ውሸቶች ደግሞ አሉ በስመ አብ ያፈጠጡ በቃ አንተን ምን ያህል እንደናቀ ነው። በቃ ያ ሰው ምን ያህል እንደናቀ
በቃ በሚያሳይ መልኩ የሚዋሹ ሰዎች አሉ። በቃ አንተን እንደ ህፃን ልጅ የሆነ ህፃን ልጅ ስታውቀው እንዴት ቢንቀኝ ነው የምትለው አይነት የውሸት ቢንቀኝ ነው እንደዚህ። በጣም የሚዋሹ ሰዎች አሉ። የተለያየ ምክንያት እያመጡ ጓደኝነትህንም ይሄ እንትኑንም ለማይመጥን ለገንዘብ ሊሆን ይችላል፣ ለተለያዩ በጣም ርካሽ ለሆኑ ተራ ለሆኑ ጉዳዮች ጓደኝነትህን ገደል በሚከት መንገድ በጣም አስቀያሚ ውሸት የሚዋሹ ሰዎች አሉ። እኔ እውነት ውሸት ባይዙ በጣም የምጠላው ማለት ውሸት ዋሽቼ አላቅም አይደለም፣ ግን የሆነ ልክ አለው ቦታ አለው። አስቀያሚ የሆኑ ውሸቶች አሉ፣ በጣም የሆነ ልክስክስ የሆኑ ውሸቶች፣ መልከስከስ የሆኑ ውሸቶች እና እንዲህ አይነት ሰዎችን መራቅ ነው። ምክንያቱም አይቆምም፣ ደግሞ ያስታውቃሉ። በነገራችን ላይ አሁን አንተ ጓደኝነት ውስጥ ሆነ ለ50 ብር እኔ ሰዋሽ ለ50 ብር ብዬ በጣም የሆነ ድራማቲክ የሆነ ስክሪፕት የሚመስል ውሸት ሰዋሽ በጣም ምን ያህል የውሸት የተጠቃው በውሸት ሱስ የተጠቃው ሰው እና እንዲህ አይነት ሰው መለወጥ አትችሉም አለ። እንደዚህ አይነት ሰው በቃ የሆነ ማለት ሁልጊዜም የሆነ ድራማ እየፈጠረ የሚነግራችሁ ሰው የለም። ድራማቲክ ሰው እኔ በህይወቴ ውስጥ ገጥሞኝ ያውቃል። እንደዚህ አይነት ሰው ሁሌ የሆነ የሚፈጠር የሆነ ድራማቲክ ነገር አለ በህይወት ውስጥ። ውሸት እኮ ነው፣ ሳክስ እኮ ነው። የሆነን ነገር ላለማድረግ የሆነን ወይ እናንተን ለማስከፈል ወይ በቃ የሆነ ነገር ለማድረግ ሲባል ወይ የሆነ ገንዘብ የሆነ ጥቅም ለማግኘት ሁሌ ድራማቲክ የሆነ ሰው በቃ የሆነ ሳክስ ዝም ብሎ ከየትም እያመጣ የሚነግራችሁ ዝም ብሎ የሚሞላችሁ አይነት ሰው አለ። አንዳንድ ጊዜ በጣም ግልጽ ነው፣ በቃ ያስታውቃል። በሱ ቤት አራዳ እየሆነ ነው በቃ እናንተን እያታለ እሱ ብልጥ እናንተ ፋራ፣ ግን እናንተ ኦልሬዲ ተረድታችሁታል ምን አይነት ውሸታም እንደሆነ ምናምን። እና እንደዚህ አይነት ሰው በህይወታችሁ ውስጥ ምንም አያስፈልግም። በቃ ከህይወታችሁ ልታወጡት ይገባል። እንዲህ አይነት ሰው በእርግጥ ልክ የሆነ ሰዓት ላይ ያንን ነገር እንዳወቃችሁ ልክ ስትነግሩት ኦልሬዲ እኮ እናንተ ካወቃችሁ ቆይታ እንዳወቃችሁ ግን ስትነግሩት በጣም ይሸመጥጣችሁ። አሁንም ሌላ ውሸት ማለት ነው። እንዳወቃችሁ ስትነግሩትም ሌላ ውሸት ደግሞ ይፈጥርና እንደገና አሁንም ሊያሳምናችሁ ምናምን አሳዛኝ ምክንያት ነገር የሆነ በቃ በተለይ እንደዚህ አይነት እንትንማ በቃ የሆነ አሳዛኝ ምክንያት አፒል ቱ ፒቲ በጣም በቃ የሆነ እኔ እኮ እንደዚህ ገጥሙኝ እንዲሆኝ ውሸት እኮ ነው። እንደዚህ በቃ የሰዎች ልብ ደግሞ ብዙ ጊዜ የዋህነትም ስላለ በቃ እንድናምናቸው ማለት ነውና እንደዚህ አይነት ሰዎችን ካልራቃችኋቸው በቀር እመኑኝ ድጋሚ እየዋሿችሁ ድጋሚ ይጎዳችሁ፣ ድጋሚ ልባችሁን ይሰብራል፣ ድጋሚ ቁስሏችሁን እየወጉ ያቆስሏችኋልና ከእንደዚህ አይነት ሰዎች መራቅ አለባችሁ። እንዲህ አይነቶቹን ሰዎች ከህይወታችሁ በጣም ራቅ አርጋችሁ ወደ 40 ክንድ ምናምን ራቅ አርጋችሁ ምናምን መያዝ አለበት። በቃ ከህይወታችሁ መውጣት አለባችሁ እንዲህ አይነት ሰዎችና ከውሸታም ሰዎች ራቁ። በስድስተኛ ላይ የምናነሳው ነጥብ ደግሞ በጣም ቅናተኛ የሆኑ ሰዎች። ቅናት በጣም ከባድ ነው። ስንኖር ከሰዎች ጋር ቅናት ያለባቸው ሰዎች በጣም አደገኛ ሰዎች ናቸው። የኛ ስኬት የነሱ ውድቀት የሚመስላቸው ሰዎች አሉ እና ከነዚህ ሰዎች በጣም መራቅ አለብን። በጣም መርዛማ ናቸው። ህይወታችን ላይ በጣም ከባድ የሆነ ዋጋ ሊያስከፍሉን ሁላ ይችላሉ። በጣም ከባድ የሆነ አሁን ብዙ ሴቶች እኮ ሴቶች ከሴት ጋር ሲቀናኑ ራሱ የማይደራረጉት ጉዳይ የለም። ወይ በመልኳ የሚቀኑባት ከሆነ መልኳን ያበላሹባታል በሆነ መንገድ በመድኃኒት ወይ በእንትን ምናምን ብቻ በጣም አደገኛ ነው እና ቀናተኛ ከሆኑ ሰዎች ቅናት ብዙ አይነት ቅናት አለ። መንፈሳዊ ቅናት አለ። ስለሱ አይደለም የምናወራው፣ ግልጽ እንደሆነ ፖዚቲቭሊ የሚቀኑ ሰዎች አሉ። በቃ ወይ እንደሱ በሆንኩኝ ብቻ ላይ የሚያቆም ቅናት አለ። ወይ እንደኛ ለመሆን የሚመኙ ሰዎች ግን ለምን እሱ ተሳካለት እኛ ሲሳካልን እነሱ ፌል ያደረጉ እስኪመስላቸው የሚሰማቸው ሰዎች በጣም አደገኞች ናቸው። እነዚህን ሰዎች ካስተዋላችሁ በአካባቢያችሁ ከነዚህ ሰዎች መራቅ አለባችሁ። አሁን ከእንደዚህ አይነት ሰው ምናምን የምትረዱት በእርግጠኝነት ለእናንተ መጥቶ ምናምን ቀጥታ ላይ ነግራችሁ ይችላል። እንዴት ይነግራል? ነገር ግን በምን መልኩ መረዳት ትችላለህ? በቃ አብሮ ሆኖ ሌላ የተሳካለትን ሰው ምን ያህል የሆነ መጥፎ ነገር እንደሚመኝለት ወይ ደግሞ መጥፎ ስሜት ለዛ ሰው እንዳለው ምናምን ስትመለከት በቃ ግልጽ ነው። ይሄ ሰው አንተም የሆነ ጥሩ ነገር ሲገጥም ጥሩ ቦታ ላይ ስትሆን ምናምን ዞር ብሎ አንተንም በዛው ልክ ነው የሚሰማው ማለት ነው። እና ደስታህ የማያስደስተው ስኬትህ ከአንተ እኩል የማያስደስተው ከሆነ ይህ ሰው ሲጀመር በህይወት ውስጥ ምንም አያደርግም። በቃ የሆነን ነገር ስታገኝ ልክ ራሱ እንዳገኘ ያህል ደስተኛ ሊሆን ይገባል። በቃ ስራ ስታገኝ ደስ ሊለው ይገባል። የሆነ ነገር ስታገኝ ደስተኛ ሊሆን ይገባል እንጂ መጥፎ ስሜት የሆነ ውስጡ የሆነ በጣም መጥፎ ስሜት ምናምን በቃ የሆነ
እንደዚህ አይነት ሰው ካስተዋላችሁት በህይወታችሁ በተለይ ራሳችሁ ላይም ገጥሟችሁ ወይም ደግሞ ያ ሰው ሌላ ሰው ላይ እንደዛ ሲያደርግም አይታችሁ ከሆነ ከዛ ሰው ቀስ ብላችሁ ሳትነግሩት ልትርቁት ይገባል። ከጀርባችሁ ስለእናንተ ውድቀት ሊሰሩ ይችላሉ። ከጀርባችሁ ከሌላ ሰው ጋር ወይ ከጠላታችሁ ጋር ወይ ደግሞ ከጀርባችሁ እናንተን የሚጥሉበትን መንገድ ወይ የምትወዱትን ሰው የሚጎዱበትን መንገድ በጣም ስለሚያስቡ፣ ምክንያቱም እናንተ እየተጓዛችሁ ካላችሁበት ፍጥነት እናንተን ማስቆም ወደኋላ ማስቀረት ስለሚፈልጉ የእናንተ ደካማ ጎን በሆኑ ሰዎች አታክ ሊያደርጓችሁ ይፈልጋሉ። በቃ ምንድን ነው መራቅ ነው፣ ሌላ ነገር የለውም። አብሮ እዛው ማስታመም ምናምን። ሰባተኛ ላይ ደግሞ የምናነሳው ምንድን ነው ለጥቅማቸው ብቻ የሚፈልጓችሁ ሰዎች፣ ለጥቅማቸው ብቻ ከሚፈልጓችሁ ሰዎችም መራቅ አለባችሁ ማለት በቃ የሆነ አንዳንድ ጊዜ በጣም ያስታውቃል። የሆነ የሚፈልጉትም ጥቅም በቃ የሆነ ነገር ሲፈልጉ ብቻ እናንተን ለማግኘት የሚሞክሩ፣ የሆነ ነገር ሲፈልጉ ብቻ እናንተን ሰላም የሚሏቸው፣ የሆነ ነገር ሲፈልጉ ብቻ እናንተን ቼክ የሚያደርጉ ምናምን ከሆነ እናንተ ስትፈልጓቸው የማይገኙ እነሱ ሲፈልጓችሁ ግን በቃ የሆነ አጠገባቸው እንድትሆን የሚፈልጉ ምን አይነት ከሆኑ ለጥቅማቸው ብቻ የሚፈልጓችሁ ሰዎች ከሆኑ በህይወታችሁ ውስጥ አያስፈልጓችሁም። እኚህ ወቅታዊ ጓደኞች ይባላሉ። የሆነ ነገር ሲፈልጉ ብቻ ነው የሚፈልጓችሁ። ከዛ የሚፈልጉትን ነገር ካገኙ በኋላ ጭራሽ ድራሻቸው ነው የሚጠፋው። አታውቅም እንዴ ምን ሰሞኑን የጠፋው እስክትሉ ድረስ የሚጠፉ ሰዎች ናቸውና እነዚህ ምን ሆኖ የጠፋው የሆነ ከእናንተ የሚፈልገው ነገር እስኪኖር ነው የጠፋው። ልክ የሆነ ያ ነገር ሲኖር ምናምን ደግሞ እንደገና ደግሞ እንትን ይሏቸዋልና እንዲህ አይነት ሰዎች የሆነ የደስታቸው ተካፋይ አያደርጓችሁም። የሆነ በሰላሙ ጊዜ በቃ በሰላም ቀን በደስታ ቀናቸው ምናምን እናንተ ትዝ አትሏቸው። እናንተ ብቻ ትዝ የምትሏቸው የሆነ ነገር አለ እነሱ የሚፈልጉት ነገር እና ልክ ያ ነገር ሲኖር ምናምን ቼክ ያደርጓቸዋል። ጥቅም አይነት ጉዳዮች ማለት ነው እና እንደዚህ አይነት ጉዳዮች እንጂ አሁን መቼስ ስለ ምክር ምናምን አይደለም የምናወራው። ምክር ሲፈልጉ ብቻ የሚደውሉ ሰዎች ካሉ ደስ ይላል፣ እንመክራቸዋለን፣ ይደውሉልን። ግን የሆነ ጥቅም ብቻ ከእናንተ ሲፈልጉ ምናምን የሚደውሉ የሚያወሯችሁ ምናምን ሌላ ነገራቸውን ሼር የማያደርጓችሁ፣ ሌላ ሀሳባቸውን ሌላ ላይፋቸውን ሼር የማያደርጓችሁ ያንን ጥቅም ብቻ ከእናንተ የሚፈልጉ ከሆነ ከእንደዚህ አይነት ሰው መራቅ አለባችሁ። ለራሳችሁና ለአእምሮ ሰላማችሁ ለአእምሮ ጤናችሁ ስትሉ ማለት ነው። ይሄ መስጠትና መቀበል ላይ ሳይሆን ብዝበዛ ላይ ያሉት። መስጠትና መቀበል እንኳን ቢሆን እኮ ቢያንስ የሆነ ሳሌ መጥቶ የሆነ ነገር ሰጥቶ የሆነ ነገር የሚቀበል ቢሆን ኦኬ። ግን ጭራሽ አይደለም፣ ብዝበዛ ላይ ብቻ ፎከስ ያደረጉ ናቸውና ደግሞ ሼምም የላቸውም። አንዳንዴ እኔ ራሱ የሆነን ሰው ከረጅም ጊዜ በኋላ ደውዬለት አሁን የሆነ ነገር እሱ ጋር አስፈልጎኝ ሲደውል አሁን የሁሉ ጊዜ ዘግቼው አሁን መደወሌ እንደው በጣም ከባድ ነው ብዬ የምተዋቸው ብዙ ጉዳዮች አሉ፣ ጥቅመኛ የሚያስመስሉ ምናምን። እነዚህ ሰዎች ግን ጭራሽ ምንም አይመስላቸው። አንተ ያልገባ ነው የሚመስላቸው። አንተ በቃ ሞኝ ነው የምትመስላቸው። እኔ ንቀታቸው አንተ በየዋህነት ድንገት አንዳንድ ነገሮችን ያው የዋህነት ወይ የሉኝታ ይዞ ምናምን በቃ ነገሮች ስታልፍ ኦኬ አልገባውም ማለት ነው ብለው የሚቀጥሉ ሰዎች አሉ። እና ካደረጉት ድርጊት በላይ እንዳልገባህ ማሰባቸው በጣም የሚጎዳው እና እንደዚህ አይነት ሰዎች በቃ ወደ ጊዜ ሳትወስዱ ከነሱ መራቅ አለባችሁ። ስምንተኛ ላይ የምናነሳው ነጥብ ምንድን ነው? ሱሰኛ ሰዎችን መራቅ አለብን እኮ እንትን ነው። ምንም አንድና ሁለት የሚባል ነገር አይ ግን እኮ ልንለውጣቸው ነው። ልለውጠው ፈልጌ እኮ ለወጥ ምናምን ከዛ ሱሱ እንዲወጣ ምናምን ብቀርቦስ የኛ መምህር ትላለህ። ከዛ አይ እንዴ አሁን የቅርብ ሰው ከሆነ ወይ ዘመድ ወይ ደግሞ በቀድሞ ህይወት ጓደኛ ሆኖ ከዛ ድንገት የሆነ እንትን ውስጥ ገብቶ ምናምን ከሆነ ተረዳው። ኤግዛክትሊ ግን ማታውቀው ሰው በዙሪያ ያለ ያን ያህል ማትቀርበው ግን ሊቀርብ የሚፈልግ ፍሬንድ ዞን ውስጥ ለመግባት የሚፈልግ አይነት ከሆነ ሀሳቡ የመለወጥ እንድትለውጠው እርዳታ ጠይቆ ከሆነ እሰየው። ግን እንዲህ ህይወቱ ውስጥ ላይፍ ስታይሉ ሆኖ ምናምን አብራችሁ ሆናችሁ እሱ ሱሱን እያራመደ ምናምን እናንተ ትታችሁት ምናምን እንደዛ አይሆን። የምርም ቅድም እንዳልነው የመለወጥ አላማ ኖሮ ከሆነ ያም ሰው ደግሞ የመለወጥ ፍላጎት ካለው በተለይ የዛ ሰው ጋር ያለው ፍላጎት ባይዞ በጣም ውሳኝ ነው። አንተ ምንም አይነት ከባድ የፈለገ እውቀት ያለ መምህር ምናምን ብትሆን እንኳን ያ ሰው ፍላጎት ከሌለው በቀር ሰዎችን ከሱስ ውስጥ ማውጣት በጣም ነው የሚከብደው። በቃ ከሱስ ውስጥ ለማውጣት የመጀመሪያው ነገር ያ ሰው ፈቃደኛ መሆን ፍላጎት ሊኖረው ይገባል። ፍላጎት ከሌለው በዛው የመቀጠል ሀሳብ ካለው የመቀየር ሀሳቡን
በቃ የመቀየር ሐሳቡን ትታ ይሄን ሰው እንደዚሁ ባለበት ላይፍ ውስጥ ምናምን እንዲቀጥል መፍቀድ አለብኝ ወይስ የለብኝም የሚለው ነው ማሰብ ያለበት ማለት ነውና ከእንደዚህ አይነት ሰው ጋር ግን ላይፋችሁን ማሳለፍ እናንተን የሚጎዳችሁ ነገር አለ። እናንተን የሆነ ሰዓት አለ በነገራችን ላይ በቃ አላደርገውም የምንለውን ነገር አድርገን የምንገኝበት ጊዜያት አሉ አይደል? ብዙ ጊዜ የምንጸየፋቸው ነገሮች የሆነ ጊዜ ላይ ራሳችን አድርገን እንገኛለን። እነዛ ጊዜያት ማለት እኛ የሆነ ተስፋ የማጣት ስሜት ውስጥ የምንሆንባቸው በጣም መጥፎ ስሜት ውስጥ የምንሆንባቸው ጊዜያት ላይ እነዛ ትላንት የምንጸየፋቸው ነገሮች እንደ መፍትሄ ሆኖ ዛሬ ላይ ይቀርቡልናል፣ እንደ ማምለጫ ሆኖ ይቀርቡልናል። እና ልክ የዛ ጊዜ አሁን በሱስ ውስጥ ያለ ሰው ምናምን ህይወታችሁ ውስጥ ካለ መጀመሪያ ላይ የምታስቡት በቃ ልክ እንደሱ የእሱ አይነት ላይፍ ውስጥ ስለመግባት ነው የምታስቡት። በእርግጥ ያም ሰው አይፈቅድላቸውም። አብዛኛውን ጊዜ ሱሰኛ ሰዎች ወደ እነሱ ሱስ የሌለበት ሰው እንዲገባ ምናምን አይፈልጉም። ግን እንዳልኳችሁ እናንተ ግን በዛ አይነት ጊዜ ውስጥ ልክ እንደሱ መሆኑን ነው የምትሹት። እሱ ያለበት አይነት ነገር ውስጥ ለመግባት ነው የምታስቡት። እና ከሱሰኛ ሰዎች ምናምን መለወጥ ከሱሳቸው መውጣት ከማይፈልጉ ሰዎች ልትርቋቸው ይገባል። በቃ ግንኙነታችሁ ምንድነው ሊሆን የሚገባው? እነሱን የማስተማር የመለወጥ የማገዝ ጉዳይ ብቻ ነው ሊሆን የሚገባው ማለት ነው። በነገራችን ላይ ሱስ የአንድን ሰው የማሰብና የመወሰን ችሎታ የሚያዳክም የሚገድብ አይነት ነገር ነው እና ከእንደዚህ አይነት ሰዎች ጋር ስንሆን ማህበራዊ፣ ኢኮኖሚያዊ ጉዳዮቻችን ላይ ቀውስ ሊፈጥሩብን ይችላሉ። ለማዳን ቀርበን እኛም ዘው ልንቀርን ስለምንችል ልንረዳቸው እንሞክራለን። ካልተሳካ ግን እንርቃቸዋለን። በጣም ይቅርታ እዚህ ጋር እና ከእንደዚህ አይነት ሰዎች ራቁ። 9ኛ ላይ ደግሞ የምናነሳው ነገር ምንድነው? ጎል ከሌላቸው ሰዎች የሆነ ህልም፣ አላማ፣ እቅድ ምናምን ከሌላቸው ሰዎች ልንርቅ ይገባል። ነገ የሚባል የሆነ እቅድ ግብ የሌላቸው ሰዎች ምናምን ከእንደዚህ አይነት ሰዎች ልንርቅ ይገባል። ምክንያቱም ጎል የሌለው ሰው ወዴት እንደሚሄድ አያውቅም። ኤግዛክትሊ። ምክንያቱም ምንም የለውም ጎል ወዴት እንደሚሄድ ስለማያውቅ አንተም አታውቅም። አንተንም ወደ ጎል እንኳን ቢኖር አደብዝዞ ያንተን ጎል ወደሱ ወደማያውቀው መንገድ ወደማያውቀው አካሄድ ይከታልና እንደነዚህ አይነት ሰዎችን በጣም መረቅ ያስፈልጋል። ኤግዛክትሊ። ሰው በህይወት ሲኖር በቃ እቅድ ያስፈልጋል። ጎል የሆነ የሚደርስበት ግብ ሊኖረው ያስፈልጋል። እንዲህ አይነት ሰዎችን ያለን ግንኙነት ምን አይነት ነው ሊሆን የሚገባው? ልክ ቅድም እንዳልነው ያን ሰው ለመለወጥ ግብ እንዲኖረው አላማ እንዲኖረው ለማድረግ ልንሞክር እንችላለን። ግን ፍሬንድ ዞናችን ውስጥ ሆኖ በእኛ ህይወት ውስጥ ምናምን የኛ ህይወታችን አካል ሆኖ እለት ዕለት በእንደዛው አይነት ላይፍ እየኖረ ምናምን አብረን የፍሬንድሺፑን አስቀጥሎ መሄድ በጣም ከባድ ነው። እንደዛ መሆን የለበትም እና ግብ ከሌላቸው ሰዎችም መራቅ አለብን ማለት ነው። በነገራችን ላይ አላማ ያለው ሰው አላማ ካላቸው ሰዎች ጋር መዋል አለበት። ግብ ያለው ሰው ግብ ካላቸው፣ ጎል ያለው ሰው እቅድ ያለው ሰው ተመሳሳይ እንደዚህ አይነት ነገር ካላቸው ሰዎችና እንደዚህ አይነት ነገር ላይ ፎከስ ምክንያቱም እርምጃን ያፈጥኑታል። እንደዚህ አይነት ሰዎች በቃ ወደ ግብ የምትደርስበትን እንትን ራሱ ያፈጥኑታል። በተለያየ አጋጣሚ ትተጋገዛለህ። በሀሳብም በወሬም በንግግር በእያንዳንዱ ነገር በጣም ሞቲቬትድ ትደረጋለህ። በቃ ወደ ግብህ ለመድረስ ያለ ፍጥነት ይጨምራል። ከእንደዚህ አይነት ጊዜህን በአግባቡ እንድትጠቀም ያባክኑብሃል። ጎል የሌላቸው ሰዎች ጊዜህን በጣም ነው የሚጎትቱ። ስለዚህ ከእንደነዚህ አይነት ሰዎች መራቅ በጣም አስፈላጊ ነው። 10ኛው ነው የመጨረሻው ምንድን ነው? 10ኛው መሰረታዊ እኔ ብዙ ጊዜ በጣም በብዙ ጓደኝነት ውስጥ የምመለከታቸው ነገሮች ናቸው። አንተነትን ከሚያጣጥሉ ሰዎች ራቅ። ራቅ እስክትባል ራሱ መጠበቅ በነገራችን ላይ ስህተት ነው እንጂ በቀልድም በቀጥታ ብዙ ጊዜ በቀልድ ነው። ብዙ ጊዜ ቀጥታ ከሆነ ይሄ በቃ እንትን ነው፣ ሬድ ፍላግ ነው ታቋል። ግን በቀልድ እየተሽሞነሞኑ የሚወሩ አንዳንድ ንግግሮች ይሄ በጣም ከባድ ነው። በፍጹም ከእንደዚህ አይነት ሰው ጋር አንድ እርምጃ ራሱ ከዛ በኋላ መጓዝ የለባችሁም። በቃ ማንነታችሁን፣ እናንተነታችሁን፣ አንተነትን፣ አንቺነትሽን የሚንቁ የሚያቀሉ የሚያጥላሉ ከሆነ በቃ ምንም አይነት የማሰቢያ ጊዜ አይፈልግም። የተወሰነ ጊዜ ላስብበት አይፈልግም። እንደው ተነጋግረን እንፍታውላ ማያስፈልገው አይነት ጉዳይ ነው እና በቃ ከዛ ሰው ኮምፕሊትሊ መራቅ አለ። ያን ሰው ከህይወታችን ማውጣት አለ። ጀመር የሚያበረታታ እንጂ እኮ ሞራልን የሚነካ የሚያቆረቁዝ ሰው ጓደኛ ሊሆን አይገባውም። እና እንደዚህ አይነት ሰዎች በጣም አደገኞች ናቸው። ምንም መናገርም አያስፈልግም በጣም ምክንያቱም
ይሄ ሰዎች በጣም ከባድ የሆነ ተጽዕኖ ነው ያላቸው። ያለ ጉልበት ላይ ታለንት ላይ ምናምን የሚናገሩት ቃላት አንድ መምህር ምን ሲሉ ሰማ፣ ጥይት ቢተኮስብህ ይወጣል በሕክምና የቃል ጥይት የቃል ጦር እንዴት ይወጣል? በምንም ሊወጣ አይችልም። በቃ ያ ሰው በቃላችን ጦር ከወጋ ነው በኋላ ለመፈወስ በጣም ነው የሚከብደው። ምክንያቱም አይታይም፣ የቃል ጦር አይታይም፣ መድኃኒት ረቂቅ ነው፣ ከባድ ነው። እና እንደዚህ አይነት ሰዎችን በጣም መራቅ ያስፈልገናል። በተቃራኒው ግን እኔ ማንሳት የምፈልገው ለጓደኞቻችሁ ያላቸውን አቅም እስቲ ንገሯቸው። አንዳንዴ ሰዎች ሲነግረን በጣም ለዛ ነገር ፎከስ መስጠትና ይሄ በኢነርጂ የመሞላት ነገር አለና አንተ እኮ እዚህ ነገር ላይ በጣም ጥሩ ነው፣ አንተ እዚህ ላይ ጎበዝ ነው፣ ይሄ ነገር ላይ በጣም ጠንካራ ነህ ካስተዋልኩት ምናምን ብለን ለጓደኞቻችን እንንገራቸው። በጣም ያግዛቸዋል። የሆነ የሚያስቡትን ነገር ምናምን ማበረታታት መቻል አለብን። በቃ የሆነ ነገሮች ለምሳሌ እነሱ ማድረግ የሚችሉትን ነገር ሌሎች ሰዎች አድርገው ምናምን ስናይ ይሄ ሰው እኮ እንዲህ አይነት ነገር አደረገ፣ አንተ እኮ ብታደርገው ከዛ ትበልጣለህ፣ አንተ እኮ ብታደርገው ሞር ከዛ የተሻለ መስራት ትችላለህ፣ ይህንን ማድረግ አለብህ። ልክ የሆነ ነገር ለመሞከር ሲያስብ ምናምን ማበረታታት፣ በእርግጠኝነት ብትሰራው አሪፍ ቦታ ላይ ትደርሳለህ፣ እንደዚህ እያለን ሞቲቬት ማድረግ መቻል አለብን። ማለት ጓደኛችን ታዲያ ለምን ሆነ ጓደኛሞች ሆነን ካልተጋገዝን አላማችንን እቅዳችን አላማችን ላይ ካልተበረታታን ምኑን ጓደኛሞች ሆነን? ሲጀምር ሰው በእያንዳንዱ ሙከራችን ውስጥ የጓደኛችን እገዛ ብርታት ምናምን በጣም አስፈላጊ ነገር ነው። በቃ እንዲኳስብ ያለውኝ ብሎ አንድ ጓደኛችን መጥቶ ሲያማክረን ከአንዳንድ ኔጌቲቭ ነገሩ ምናምን አይደለም ማንሳት ያለብን። በቃ የሆነ እንትን ቢያንስ የሚያሳስበን እንኳን የሆነ ሪስክ ሳይድ ቢኖረው እንኳን ማለት ነው ፖዚቲቭ ሳይዱን መጀመሪያ እንነግረውና ይህንንስ ነገር ግን እንደዚህ አይነትም ነገር ደግሞ ሊያመጣ ይችላል እንዴት ብናደርገው ይሻላል እያለን ልክ እንደ ራሳችን እቅድና እንደ ራሳችን ፕላን አድርገን ነው ያንን ጓደኛችንን ሞቲቬት ልናደርገው ልናበረታተው ምናምን አቅሙን ልንነግረው የሚገባው ማለት ነው። እና የግድን እና እኚህ የጠቀስናቸው 10 ነጥቦች 10 ነጥብ ጠቅሰናል። እነዚህ ነጥቦች ማለት ከነዚህ ሰዎች መራቅ ማለት እንጥላቸው ማለታችን አይደለም። ራሳችንን ለራሳችን ያለንን ዋጋ ከፍ ማድረግና ራሳችንን ከተለያዩ ይሄ አሉታዊ ከሆኑ ሰዎች ራሳችንን እንጠብቅ፣ ወደ ህልማችን ወደ አላማችን እንድንጓዝ ይረዳናል ነው እንጂ እነዛን ሰዎች እንጥላቸው ማለት አይደለም። ምንም እንደዛ የምናደርግ ከሆነማ እኛ ራሱ ጤነኛ አይደለም። የኛ የአእምሮ ጤና ራሱ ሕክምና ያስፈልገዋል ማለት ነው። አሁን ያነሳናቸው ነገሮች ለነዛ ሰዎች መጥፎ ስሜት ወይ ጥላቻ ምናምን ይሰማን ሳይሆን በቃ በእኛ እቅድ በእኛ ዓላማ በእኛ የህይወት መንገድ ውስጥ ሊጎዳን የሚችል ነገር አላቸው። የአእምሮ ሰላማችንን ሊያሳጣን የሚችል ነገር አላቸው። ወደ ግባችን እንዳንደርስ የሚያደርግ ነገር አላቸው። ስለዚህ በቃ ምንም ችግር የለውም ከእንደዚህ አይነት ሰዎች ጋር። በቃ እነሱም ብዙ ጓደኛ አላቸው፣ እናንተም ብዙ ሌላ ጓደኛ አላችሁ። በቃ ከሌላ ከጥሩ ጓደኞቻችሁ ጋር ላይፋችሁ ይቀጥላል። እነሱም ምንም እናንተ ከህይወታቸው ስለወጣችሁ ምንም የሚጎልባቸው ነገር የለም። እነሱም ላይፋቸውን ይቀጥላሉ እና እሱን ነገር ነው ማሰብ ያለብን ማለት ነው። እንግዲህ የዛሬው መርሃ ግብራችን ይህንን ይመስል ነበር። በሌላም እንግዲህ ቆንጆ ርዕሶች ምናምን ተመልሰን እንመጣለን። ይህንን ፌማፋም ሁላችሁም ሰብስክራይብ እና ሼር አድርጉት። የተለያዩ ማህበራዊ ሚዲያዎች ላይም እየቀነጫጨባችሁ ፖስቱት። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ የምትለዋን እየተጫናችሁ ደውሏንም እየደወላችሁ እኔ ወንድማችሁ አቡና ወንድሜ ብስራት አብረናችሁ ነበርን። መልካም ጊዜ።